ከዕለታት አንድ ቀን አንድ ግዛት ውስጥ አንድ ልዑል ነበር፣ ዶሬን ይባላል። ይህም ልዑል ሰነፉ ልዑል ተብሎ ይጠራል። ነገር ግን ከዛ በፊት በጣም ጎበዝ ተማሪ ነበር። ወላጆቹ ግን ንጉሱና ንግስቱ በጣም ያስጨንቁት ነበር። ልዑሉ የላቀ ደረጃ ትልቅ ስኬት አይደለም፣ ግን መሰረት ሊሆን ይችላል። ለ10 ዓመት እቅድ ይዤልሃለሁ በደንብ እንድትማር። እሺ አመሰግናለሁ ክብርነቱ። ልጅነቱ ትልቅ ጭብጨባ ብቻ ነበረ። ከማቀፍና ከማጫወት ይልቅ በጣም ትልቅ ስኬቱን እንዲያመጣ መገፋፋት ነበረ። ምናልባት እነሱን ፍላጎት ካሟላ። ዶሬን ግን በጣም ደከመው። ጓደኞች እንኳን የሉትም። ይወዳደራል እንጂ እንደ ልጆች ከልጆች ጋር ይጫወትም ነበረ። የተለያዩ ሽልማቶችን አግኝቷል። ነገር ግን ራሱን እያጣ መጣ። በጣም መድከም ጀመረ። ነገር ግን አንድ ቀን ሁሉን ነገር አቆመ። ማንበብ፣ መስራት፣ ሁሉን ነገር መሞከር አቆመ። ነገር ግን ማንም ሰው ሊረዳው አልቻለም በምን ምክንያት እንደዚህ እንደሆነ። ምናልባት ሰነፍ ስለሆንኩ ይሆናል፣ ለዛ ይሆናል። ከዛ በኋላ ልዑሉም በስንፍናው ማደግ ጀመረ። ሰዎች ሰነፍ ነው ይላሉ፣ ነገር ግን ምን ያህል ነገር እንደሸከመ አላወቁም ነበር። ለምንም ነገር መጨነቅም አቆመ። ክብርነቱ፣ የኃይሉ አገዛዝ ያንተን ፊርማ ይፈልጋል፣ ምክንያቱም በጀት አልቋል። እስካሁን 3 ወር ሙሉ 3 ወር ሆኖታል እኮ። ሰዓቱ ግን እንዴት ይሮጣል? ግዛቱ እኮ የሚመራው ሰው ያስፈልገዋል። ነገር ግን ግዛቱም እንቅልፍ ይፈልጋል፣ ትንሽ ረፍት ያስፈልጋል። የተከበርክ ልዑል ነህ እኮ፣ በደንብ ተስተካክለ ተቀመጥ። እማዬ ደግሞ እኔ እኮ ተመችቶኛል። አንድ ቀን ግን ይህ ጊዜን እንዳቃጠልክ ስታቅ በጣም ትጸጸትበታለህ። እያቃጠልኩት አይደለም፣ ቀስ በቀስ እየተጠቀምኩት ነው። ሁሉም ሰው መገፋፋት ከበደው፣ ሁሉም ሰው ደከመው። አንድ ቀንም ለማደን ወደ ጫካ ገቡ። ነገር ግን ልዑሉ ተኝቶ ነበረ። ክብርነቱ፣ ለማደን መተን ባይተኙ ጥሩ ነው። ይሄ ዛፍ ግን በጣም ተመችቶኛል እኔ። አንድ ሴትም ከጫካ ውስጥ ብቅ አለች። አንተ ነህ ልዑሉ? ሊያውም እዚህ ዛፍ ላይ ተጋድመሃል። አንቺስ ማን ልበል? ስምሽ ማን ነው? እኔ ግሬድ እባላለሁ። እኔ አዳኝ ነኝ። አንተስ ማን ትባላለህ? ልዑሉ ነው የምባለው። ይሄማ ሰው የሚጠራ ነው። አንተ ለራስህ ማን ብለህ የምትጠራው? ልዑሉም ፈገግ አለና ከዛ ጊዜ ጀምሮ በየጊዜው መምጣት ጀመረ። አብረው ወክ ያደርጋሉ፣ ያድናሉ። አብረው ብዙ ጊዜ ያሳለፉ። ሚኒስትሩና ዳኛውም ሁለቱም መታው ነገሩት። ልዑል ሆይ አባትና እናትህ ተሰውሯል፣ የት እንደገቡ አይታወቅም። ንጉሱና ንግስቷም ምንም ቃል ሳይናገሩ ምንም ነገር ሳይፈጠር ተሰወሩ። የሀገሪቷ ህዝብን በጣም ግራ ገባው፣ በጣም ደነገጡ። ነገር ግን ልዑሉ ምንም አልመሰለውም፣ ዝም ብሎ ይተኛ ነበረ እና ከዛ ጊዜ ጀምሮ በጣም ሰነፉ እንቅልፋሙ ልዑል ማለት ጀመረ ህዝቡ። ልዑል ሆይ ንጉሱ ከመሰወሩ በፊት አንድ ፕሮጀክት ነበረው። ይሄ ፊት ለፊት የሚታየው ክብ ብርጭቆ ነገር እሱን ከነካው ኬሚካሉ በሙሉ ይረጭና ሰውን ከተደናገጠው ድንጋጤ በሙሉ መለስ ያደርግልሃል። እና ይሄን አስማታዊ ብርጭቆ ነካው ነው የምትሉኝ? እሺ አለና ብርጭቆን ሲነካው ወዲያውኑ ጨለምለም አለ። ደመና በደመና ሆነ። ዛሬ ብዙ ጊዜ ቆሜያለሁ፣ እስኪ ያረፍ ልበል። በጣም ደክሞኛል። ማታ ያነበብኩትን ነገር ራሱ አላስታወስኩም እና አሁን ምን አስነበበኝ ተዋለው። እኔ ነኝ ፈረሱ ነው ያልተመገብነው። በጣም ራበኝ እኮ ደክም አለኝ። ነገር ግን አንዲት ሴት ነበረች ይህ ደመና ያልነካት። ልዑሉም ይህን ነገር እንዳደረገ ገብቷታል። ስለዚህ ወደ ቤተ መንግስቱ ገባች። ጨለማም ነበረ። ከዛ በኋላ ትልቅ ሳጥን ውስጥ የተቀመጠውን ነገር አወጣችና አነበበች። በጣም ደነገጠች። ወይኔ ይሄ እኮ ደመና ብቻ አይደለም፣ እንቅልፋም እንዲሆን ሰውን የተፈለገ ነገር ነው። ዶሬን ምንድነው ያደረከው? ግሬንዳ ምን ትሰሪያለሽ እዚህ? እና ምንድነው ያደረኩት ነገር? ይሄ እኮ የሚያደክምና እንቅልፍ የሚያመጣ ነገር ነው። ጠላቶች ናቸው እና ይህን ነገር የሚጠቀሙት። ሸውደዋል። ግዛቱን መጠበቅ አለብህ። ግሬንዳ አይንሽ ምን ሆኖ ነው? ሰነፍ እንዳልሆነና ደክሞት እንደዚህ እንደሚሆን ነገረችው። ልዑሉ ግን የሚበላ ነገር ፍለጋ ወደ ኪችኑ ገባ። ነገር ግን የሆነ ጎራዴ ወድቆ አገኘ።
እኔ ጎራዴ ነኝ። ለሳምንት የሚያክል አንድ ልብስ ተደርጎብኝ መንቀሳቀስ አልቻልኩም ነበር። ማነህ አንተ? አስማታዊ ጎራዴ ነህ እንዴ? አንተ እንቅልፍ ነው እኮ ስራ። አይተኸኝ አታውቅም? ኦ የአእምሮ ችግር ያለበት ጎራዴ ነህ። ኦ አንተ እንቅልፋሙ ልዑል ነህ። ችግር አትፍጠር፣ ና ተከተለኛውን ዝም ብለህ። ልዑሉም ጎራዴውን ተከትሎ መሄድ ጀመረ። ከዛ በኋላ ዋናው ደመና ያለበት ቦታ ገቡ። እንደዚህ ነው እንዴ ሰዎች ጭንቅላታቸው ውስጥ ያለውን ነገር ማዳመጥ የሚችሉት? ይህ ማለት ሰዎች ራሳቸው የሚጠሩበት ነገር ነው፣ የሚመለከቱበት መስታወት ማለት ነው። ሁሉም ሰው ከራሱ ጋር በዚህ መንገድ ነው የሚያወራው። ይህ ደግሞ መስታወት ነው። አንተ ለራስህ ሰነፍ ነኝ ብለህ ለረጅም ዓመታት አልጠራህም? ጊዜ የለንም ልዑሉ፣ ጎራዴ እኔን ያዘኝና ከዚህ ነገር እናምልጥ። ልዑሉን ጎራዴውን ወደ ላይ ማንሳት ሲጀምር ወዲያውኑ ጭሱ ወደሱ መምጣት ጀመረ። ከዛ በኋላ ጎራዴው ማውራት ጀመረ። የኛ ንጉስ ለአንተ ምንም ዝቅ ማለት አይችልም። አመሰግናለሁ ጎራዴው። ልዑሉ ወደ ኋላ ተመልሶ ወላጆቹ የሚቆጡትን አስታወሰ። ከአንተ ጋር ምንም ጥል የለኝም። ጥሉ ከራሴ ጋር ነው። ሰነፍ አይደለሁም፣ ደክሞኝ ነው እንጂ። እነሱ ጥንካሬ ነው ብሎ የሚያምኑት ነገር እኔን እያደከመኝ መጣ። ደመናውን በጣም ተበሳጨ። አሁን ግን እንደ ድሮ መሆን አልችልም። አሁን በጣም ጎበዝና ጀግና ነኝ። እኔ ከምንም በላይ በቂ ነኝ። መጥፎ ደመናም እንደ መጥፎ ህልም ብን ብሎ ጠፋ። ግዛቱን ወደ ብርሃን ተለወጠ። ከዛ በኋላ የጠፉት ንጉስና ንግስቱም መጡ። ልጄ በጣም ተጨናነህ ነበር። አንተ ከምንም በላይ በቂ ነህ። እኛ ይሄንን ማየት አልቻልንም ነበር። እኔ እያዘጋጀሁ መስሎኝ ነበር፣ ነገር ግን በጣም እየተጫንኩና እያስጨነቅኩ ነበር። ከዛ በኋላ ግሌንዳም መጣችና ንግግር አደረገች። በጣም ጎበዝ መሪ ነህ፣ ጀግና ነህ። ከዛ በኋላ ልዑሉም ክራውኑን አነሳና ለግሬልዳ አደረገላት። ከዛ በኋላ ልዑሉም ሰነፉ ልዑል ከመባሉ በጣም ጀግናው ታታሪው ልዑል መባል ጀመረ። እናም ሀገሪቷን መምራት ጀመረ።